አሁን ቆይ በማርያም እንዴት ነው ታምናላችሁ? ክርስቶስን በመውለዷ እንዴ? በጣም እንዴት ነው በሷ የተዘመረ መዝሙር አላችሁ? በሷ ስም ስለ ማርያም ብዙ ሰው ጥያቄ የሆነበት እቺ ፒራሚዷ ለምን ሆነች? ቅዱስ ቁርባን ቦታ ነው። በስዕለ አድኖ ታምናላችሁ? አሰራሩ በጣም ይገርማል። አላ መብራት የዚህኛው አሁን ይኸውልህ ብዙ ሰው ጥያቄ የሆነበት እኔም ጥያቄ የሆነብኝ ሳልዋሽ ብነግርህ እቺ ፒራሚዷ ለምን ሆነች የሚል ጥያቄ አላቸው። እንግዲህ ፎከስ ነው ለኛ ጀስት ውድ ወርክ ነው እንትን ኖርማሊ እንጨት ስራ ነው የሚታየን። አሁን ገብቷል። ሰዎች ከተለያየ አይነት አንግል እንትን ብለው ፒራሚድ ይላሉ። ለኛ ፒራሚዱ ምንም አይታይም። ይሄን ከመሳሰልከው ሌላ ሰው መጥቶ እንደዛ ብሏል። ግን እንደዛ ብሎ የሚጠይቁ አሉ እኮ ግን ስኖት ይሉን አባተ ፒራሚድ አለ። ደግሞ ኦሬዲ ፒራሚድም አይመስልም። እንዲህ አይነት ፒራሚድ አለ። ይሄ እንትኑ አይከፈትም አይደለ? የትኛው ጀርባው ምንም ገዳ ነው። እዛው ላይ የመዝሙር መጽሐፍ ይሄ የመዝሙር መጽሐፍ የኖቶች ምናምን ያው እንግሊዘኛ ስለሆነ ከዚህ ላይ በስሜት እንዳዘምር ቅዱስ ቁርባን ቦታ ነው። ድረስ ወንበር ይደረደራል። አይ ቲንክ ሲመስለኝ እዚህ ወንበር ይደረደራል። ሌላ ማየት ትፈልጊበታል? አላይ ማየት ትፈልጋለሽ? በሊፍት እንጣ እሷ ይሄው ሐዋርያት ክርስቲያን የሆኑ ሰው ጠቅላላ አቋል ሐዋርያቶቹ ክርስቶስ እግሮቹን ሲያጥቡ ማለት ኢየሱስ አሁን በስዕለ አድኖ ታምናላችሁ? በስዕለ አድኖ ታምናላችሁ? ስዕል ያድናል ብል ስዕል ያድነኛል ብል ታምናለህ? ኦኬ ታዲያ ስዕሉ ይሄ ስዕል ከየት መጣ ታዲያ? አሁን ክርስቶስ በጌቴ ሰማኒ ጸለየው ጸሎት ነው መጽሐፍ ቅዱስ ላይ ያለ ማለት ነው። ጀስት እሱን ስናየው ያንን ሞመንት ለማስታወስ ይገዝናል። ኦኬ ግን አሁን እንደዚህ እንጨት እዚህ ጋር ሆኖ እሱ እንደዚህ ሆኖ ምናምን አጸላያዩ ምናምን አሁን እንዴት ነው ይሄን ስዕል ያመጡት ቻሉ? በምን ታይቶ ነው የተሳለው? ይሄኛው እኮ አሁን እኮ እሱ ነው። ለምሳሌ አንተም እኮ ልስል ትችላለህ። ገብቶሃል? ስዕሉ አድኖ አይባልም እናንተ ጋር። እኛ ጀስት ላይክ ፒክቸር እንዲህ ነበረ ብሎ ለማሰብ ያህል ምንድነው መሰለህ አሁን ስለ ክርስቶስ እያወራ ጀስት ሰዓት የነበረው ሞመንት አምታል ለማሳብ አይቻልም። አሁን ቆይ በማርያም እንዴት ነው ታምናላችሁ? ክርስቶስን በመውለዷ እንዴ? በጣም እንዴት ነው ማርያም አሁን ስለ ክርስቶስ እያወራ እንዴት ነው ስለማርያም ቤታችን ማንሳት የማይቻለው? ምን ያህል ነው አሁን ለእሷ ያላችሁ ቦታ? እንደ ክርስቶስ እናትነቱ በእሷ የተዘመረ መዝሙር አላችሁ? በእሷ ስም ስለ ማርያም መዝሙሮቻችን፣ ትምህርቶቻችን ጠቅላላ ስለ ክርስቶስ ናቸው። ግን በመላእክቶች ዙሪያስ ምንድን ነው ሀሳባችሁ? ያማልዳሉ ብላችሁ ታስባላችሁ? ክርስቶስ ጋር ያገናኙናል፣ መልእክት ያደርሳሉ። ልክ እንዳልኩ ነው መጽሐፍ ቅዱስ ላይ እንዳለ ነው። አሁን የተለየ ሀገራችን ላይ እንደሚጠቀሰው ስለማማለድ ስለምናምን አልኩ። የክርስቶስ ቤተክርስቲያን አሁን እንዲህ ነው ለማለት ነው። ላይክ እንደዚህ ብለሽ ባረፍተ ነገር ምትገልጪው ነገር አይደለም። ስለማማለድ አይነሳም ቤተክርስቲያን። ኦኬ
በዛ ጋርም ያስገባል መሰለኝ። በዛች ጋርም ያስገባል። ይሄ መሰብሰብ ነው ኖርማሊ። ትናንትና ፊልም ምናምን 40 ፊልም ይሽራል። ይሄ መጠመቂያው ቦታ ነው። ቤት ነው የሚገባው። በዛች ጋይስ መጠመቂያው ቦታ ላይ ልንገባ ነው። ባዶ ነው፣ ጸጥ ያለ ነው። ጸጥ ረጫለ። እነሱ እዛ እያወሩ ነው። አይ ቲንክ ትንሽ ከብዳል፣ ይጨንቃል። ብቻ መግባት ያስፈራል። ቅድም ብቻችን መግባት እንትን ያለን ለዛ ነው። አሁን ይሄ ስዕል እዚህ ጋር ያለው ክርስቶስን መገለጥ ነው ከስቅለት በኋላ አይደለም። ይሄኛው ምንድነው መሰለ ከክርስቶስ ከስቅለቱ በኋላ ሲመጣ አይደለም። በዛ ታይም አሁን ክርስቶስ የነበራት 3 ቀን አለች አይደል? 3 ቀን። በዛ መሀል ከማረጉ በፊት በአሜሪካ የሚገኙ ቅዱሳንን ሄዶ አግኝቷቸው ነበር። መጽሐፍ ቅዱስ ላይ ላናገኘው እንችላለን። ኦኬ፣ በእናንተ አስተምሮ ላይ በእኛ አስተምሮ ሄዶ የተለያየ የዓለም ሀገራት ላይ ሄዶ ጎብኝቶ ነበር። ምናልባት ኢትዮጵያ ውስጥ መጥቶ ሊሆን ይችላል። የእንትን ችግር ነው የሚሆነው፣ የዶክመንቴሽን ችግር ነው። ያልተባለ ነገር የለም። ጋይስ ቤተሰብ አሁን ሁሉንም ቦታ አይተን ጎብኝተን እየወጣን ነው፣ ጨርሰን እየወጣን ነው። ትንሽ መሸተም ስላለ መውጣት አለብን ይመስለኛል። ወደ 5 ሰዓት እየሆነ ነውና ሰውየውንም ብዙ እንዲያስጎበኘኝ ልጫ ነው አልፈለኩም እና በቀጣይ በሌላ ቪዲዮዎች እንገናኛለን። መጠየቅ ፈልጉት ካለ ጥያቄ ካለ ጠይቁ። ድጋሚ ደግሞ ተመልሰን ሰብስክራይብ አድርጉ፣ ቤተሰብ ሁኑ።